የካሜራን ዓለም ስናስታውስ ሁሌም ትዝ የሚለን የተጓዡ ጋዜጠኛ የኬቨን ካርተር ታሪክ ነው። በአንድ ወቅት በጎረቤት ሀገር ሱዳን በዳርፉር ግዛት እጅግ ጽኑ ድርቅን ተከትሎ ረሃብ በመከሰቱ ምክንያት ኬቨን ካርተር ወደ አካባቢው ጎራ ብሎ እንደነበር ታሪክ ያስረዳናል። ይሁን እንጂ ቤተሰቦቹ የእርዳታ ቁሳቁስ ለመቀበል በሄዱበት አንድ በረሃብ የተጎዳ ሕፃን በሞትና በሕይወት መካከል ሆኖ ወደ ምድር ባዘቀዘቀበት አሞራውም ሕፃኑን ለመንጠቅ ዝግጅት ላይ ያለ የሚገርምና ልብ ሰባሪ የሆነ ምስል ማስቀረጽ ችሎ ነበር። ነገር ግን ኬቨን ካርተር ያነሳው የሕፃኑን ሁኔታ የሚያመላክት ምስል በዓለም አቀፍ በተለያዩ መጽሔቶችና ጋዜጦች ላይ አድናቆትንና የአንባቢን ቀልብ እንደሳበ፣ በተጨማሪም በተለያዩ የዓለም አቀፍ መድረኮች ላይ የተጽዕኖ ፈጣሪ ሽልማቶችን እንዳተረፈለት ታሪክ ያስረዳናል። ነገር ግን ጊዜው በሄደ ቁጥር የተነሳው የሕፃን ምስል በአንባቢያን መካከል ከአድናቆት ባሻገር ትችትንና ጥያቄን የፈጠረበት ነበር። ይሄም ያ የሕፃኑ ጉዳይ ነበር። ከዚያስ ሕፃኑ ምን አደረከው የሚሉ የማይቋረጡ ጥያቄዎች ተነሱበት። ከዚያን ጊዜ ጀምሮ ስነ ልቦናው የማይቋረጥ የጥያቄ ደወል እያቃጨለ ይከሰው ጀመር። ካርተር በዚህ ሕፃን ምክንያት በአውሮፓውያን ዘመን አቆጣጠር በ1996 ራሱን በራሱ እንዳጠፋ መረጃዎች ያስረዳሉ። እኒህም የምታዩቸው የእንጅባራ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት ተማሪዎች ሲሆኑ የፎቶ ጋዜጠኝነት ወይም ፎቶ ጆርናሊዝም የተግባር ስልጠና በሚወስዱበት ጊዜ በዋናነት ተጓዡ ጋዜጠኛ ኬቨን ካርተርን ማስታወስ ቀዳሚ ተግባር በመሆኑ ቀረጻ በሚያካሂዱበት ወቅት የተነሳው ምስል በዓለም አቀፍ መድረክ ታዋቂነት እንዲያተርፍላቸው ብቻ ሳይሆን ሰብአዊነት አሸንፏቸው ትውልድን ማገልገል፣ ሀገርን መታደግ እንደሚያስፈልግ መታወቅ ያለበት ጉዳይ ነው። ሐሳቡ ከተመቻችሁ ሰብስክራይብ በማድረግ አበረታቱን። በያላችሁበት መልካም ቆይታ እንዲሆንላችሁ እንመኛለን።